የሞተ ስለቴን እሰጣለሁ ብለህ ወጣህና አረዱህ እንደ ከብት ተሰባሰቡና ሞት አንድ ቤት ገብቶ መቼ ይቀርና አንተን ቤት ያንኳኳል ድንገት ከችልና አንተን የሚጠብቅ እናት አባት እህት ወንድም ቀርተው ከኋላህ ምን ነው በጧቱ መንገድ የጀመርክ አንተ አጎት ዓለም እባክህ ተመለስ የምትሰራው ስራ ብዙ ይቀራሃል የእናትክን ሁለታ መቼ ጨረስክና የአባትክን ሁለታ መቼ ጨረስክና እባክህ ተመለስ ወደ እናት ቤት እናት ታማለች አንተን አፍቃሃት ይብላኝልህ ላንተ እናትና ልጅን የነጣጠልካቸው እህትና ወንድም የነጣጠልካቸው እኔም እንደ ባዳ በሰው ሀገር ሆኜ ነፍሴ ማር አልኳቸው ተውኝ አትጠይቁኝ መናገር ያመኛል ውስጤም እየደማ ልቤም እየከፋው መኖር ይሻለኛል ይሄ ለውዱ አጎቴ በግፍ መልኩ ፋኑ ይመስላል ተብሎ በጸገዴ ወረዳ ቤት ውስጥ ምግብ ከሚበላው ለተገደለው አጎቴ ለስድሉ አሰፋ ይሆናል አይዞሽ አመሰግናለሁ ይቅርታ አድርጉልኝ ችግር የለም ጋይስ የሚያለቅስ ኢሞጂ አትላኩሽ ዋርኒንግ ይሰጠናል አይዞሽ ተረጋጊሽ ኦኬ ሌላ አለሽ ሌላ የምታነቢልን ወይስ ጨርሰሻል? ኦኬ ችግር የለም አንድ እጥር ያለች አንድ ቀን ሰቀቀን የሚል ነው እኛም ለዚህ በቃን ያ ሁሉ መከራ ውስጣችንን ይዘን ይሆናል አይሆንም በቁማችን ነቅዘን በስታችን ጠፈን በሐኪም ተይዘን በሽታችን ጠፋ በሐኪም ተይዘን የመከራ ቀንበር ላሰነው ይቅርታ ስሜት የመቆጣጠር አልቻልኩም አይዞሽ ተረጋጊ ወይ በቃ ነገ እሺ እናት እሺ አይዞሽ አሌክስ ሶሪ እሺ በቃ በጣም ተረብሻለሽ በጣም ያሳዝናል እሺ ክብራን እንዴ እስካሁን 290 ሺህ ነው ታፕታፕ ያደረግነው እኔ 30 ሰከንድ ይዛችሁ ታፕታፕ አድርጉ ስላችሁ ቶሎ ወደ ኮሜንት ነው የምትመለሱት ወደ ኮሜንት እሺ 33 ደቂቃ ነው ያለን 33 ደቂቃችንን አጣጣመ እንጠቀምባታለን ጊዜያችንን ለመጠቀም እናንተ 500 ሺህ አስገቡት እስቲ ሁላችሁም እኩል ታፕታፕ አሉ ሄሎ ይለ ሰላም ላንተን ልክ ሰላም እሺ ብዛ እንኳን ደህና መጣሽ እንኳን ደህና ቆየኝ ምን እንታዘዝ ብቻ ሳላቅ ነክቼንና ግን ማውራት እፈልጋለሁ በጣም ነው የደነገጥኩት እስቲ ቤቱን ልቀይር ትንሽ አንድ ለደቂቃ ቤቱን ልቀይር ቦታውን ልቀይር ቆይ ትንሽ አሃ ካለሽበት ቦታ መቀየር ፈልገሽ ነው አዎ ለማውራት እዚህ ብዙም አይመችም ክላስ ልቀይር እኮ ምን ብዙ እንጠብቅሽ ብዙ ደቂቃ አረ አንድ ደቂቃ ብቻ ነው እኮ አሁን እያወራሽን አትቀይሪም እንዴ ምንድነው ቤት ልቀይር እኮ ስትለኝ እኔ ምን እቃዎቿን ማስተካከላ ምናምን ልታወራን ይመስልኝ እሺ ይሰማል አሁን ይሰማል በደንብ እሺ አሁን ይሰማል እሺ ምን እንታዘዝ ማለቴ እኔ በውጭ ነበር አንድ ማለቴ አንተ መከታተል ከጀመርክ 15 ቀን ምናምን ሆኗል ማለት ነው እሺ ለኔም ብዙ ጥያቄ ነበርና ብዙ ማለቴ ብቻዬ ነው የሚያሳልፉት ብዙ ነገሮች ነበር አንዳንድ ማለቴ አንዳንድ የልጆች ማለቴ እዚህ ጋር ወጥቶ የሚያወሩት ልጆች
ህይወት ከኔ ጋር አንዳንድ ተመሳሳይ ነበረና እኔ እንደዚህ ወጥቼ ባላውራም ለነሱ የምትመክረው ምክሮች ለኔም ጠቅሞኛል ማለት ነው። እኔ ውጪ ሆኜ በቃ ብዙ ቀናት ቢያንስ 4 ዓመት ማለት ነው ብዙ ጊዜ ብቻዬን ሆኜ ለኔ መፍታት ያቀተኝን ጥያቄዎች ለነሱ ስትመልስ እኔም ከነሱ ጋር ጥያቄ ተመልሶኛልና ሌላ ምንም ልልክ አይደለም ሊያመሰግንክ ነው ጌታን ነው ምልክ። አንደኛ እግዚአብሔር አዋቂ ነው አንተን እዚህ ጋር ለብዙ ሰዎች አባትም ወንድምም አድርጎ እንድትመክረንም እኛንም እንደዚህ መክረን እንድትመልሰን አንተን ያስቀመጠ እግዚአብሔር በመጀመሪያ ይመስገን። ሁለተኛ ደግሞ ካንተ ምክር ማለት ነው ባላውራን ወጥቼ እንዲ ነው ብዬ ምስጢሬና ውስጤ ላይ ያለውን ቢያወራ ደስ ይለኛል። ግን ሳላውራም ለሰው እያወረክ ጥያቄ ስለተመለሰን ከእግዚአብሔር በታች አንተን ሊያመሰግንሽ ነው የገባሁት። እግዚአብሔር አምላክ እኔ አመሰግናለሁ ብዬ አልወርድም። እግዚአብሔር አምላክ የልቤን መሻት ይፈጽምህ። በእውነት ያላሰብከው ክብር ይግጠምልክ። በጣም ነው ጌታን በጣም 4 ዓመት ሙሉ ብቻዬን የሆነ በቃ መላቀቅ እየፈለግኩ መላቀቅ አቅቶኝ ለሰው ቢያወራ ሰው አይሰማኝም። ሰምቶ ራሱ ቁም ነገር አይቆጥሩም ማለት ነው። እኔ ቢያወራም እንዲ ነው ስል የሆነ ነገራቶች አንደኛ ይሉንታ ይዞ ከዚህ ነገር ቢላቀቅ ሰው ምን ይላል እንዲስ ቢሆን ሰው ምን ይላል እያልክ ኖርኩትና በቃ 4 ዓመት ሙሉ አንገቴን የሆነ በቃ አንዴ በስብሻለሁ ብዬ ማለት ነው ውስጤ እየታመማ እያለቀስኩ ከዚህ ነገር ቢወጣ በቃ አንቺ እኮ እንዲህ ሆነሻል ብዬ ለራሴ ምን አይነት ነገር ሰጠው መሰለኝ። የሆነ በቃ አንቺ እኮ እንደዚህ ሆነሻል ከዚህ ብትወጪ ምን ዋጋ አለ ብዬ ራሴን ከደመደምኩበት ከዛ በቃ የሆነ ተጨነኩት። ብዙ ጊዜ ማልቀስና መጨነቅ ነው። ሰው አንቺ አልቃሻ ነው ሰው ብዙ ሰው እንዲልኛልና ከዛ በቃ እዚህ ጊዜ 15 ቀን ሙሉ ሆናል ሰማሁት ሲታወራ በቃ አንድ ቀን የሆነ ውሃ ላይ የሚቀመጥ ሰው ልክ አንድ ቀን ምሳሌ ሰጥቷል። ዋና የለመደውና ያለመደው ልክ ሰጠኝ። ደሞም አንድ ነገር ለማድረግ 10 ጊዜ አስቡት። 10 ጊዜ እያሰባችሁ በደንብ አስባችሁ ማየው መንገድ ከሆነ እያልክ ሲታወራ በቃ በደንብ ተረዳሁትና ከዛ በቃ ከማንም ሳላስገባ በራሴ በኩል 15 ቀን ሙሉ ብቻዬን አሰብኩት። ለማንም ሳላወራ አሰብኩት። በቃ አንድ ቀን አንድ ነገር እግዚአብሔር ከናንተ ሊላይ ሲል በቃ ከነስሩ ይነቅላል ስትልም ሰማውና በቃ ይሄንን በቃ 10 ቀን አሰብኩት። 5 ቀን ውስጥ ያን ነገር አስተካከልኩት። እግዚአብሔር ይመስገን። ስለዚህ ሌላ ነገር ምንም አልልም። አመሰግናለሁ በጣም አንድ ምርቃት መርቄ ልውረድ። እግዚአብሔር ዙሪያህን እግዚአብሔር ሁሉ ጊዜ በመላእክቶቹ አጅቦ ያሳድርክ፣ ክፉ አይንከክ በኢየሱስ ስም። ዙሪያህን እግዚአብሔር በቃ በክብሩ ይጠብቅክ። ሞገስ ያለው ሰው እግዚአብሔር የወደዳ ነው። በእውነት ሞገስ እንዲሁ ዝም ብሎ የሚመጣ ሳይሆን የወደደውን እግዚአብሔር ሊያከብር ሲፈልግ ነውና እዚህ በህዝቡ ፊት ለፊት አክብሮ ያቆመ አምላክ ለብዙ ሰው አሁንም አባት ያደርገክ። በጣም እንወድሃለን። በቃ እንደ እናት አስብና እኔም የልጅ እናት ሆኜ እግዚአብሔር በቃ በጥበቡ ያሳድግክ። እንወድሃለን። ተባረክልኝ። ሌላ ምለው ነገር የለም። እሺ እናት አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ከባድ ነው። እንዲህ አይነት ምርቃት ይደርሳል እኮ ጋይስ። አሁን የማይወዱኝ ሰዎች አሁን በቃ ጨለሉ። በቃ እነሱ የሚያሳዝኑኝ እኮ እውነት ብዙ ጊዜ እውነት እነሱ ነው የሚያሳዝኑኝ። አሁን ኤሌክትሪክ ነው የሚጨብጡት። ጭራሽ በሞገስ ይጠብቅ ከፍ ያርግ ከዚህ በላይ ክብር ይጨምርልህ ተብሎ ተመረቀ። ጭራሽ ዶዘሩን አምጡልን እስቲ ነው የሚሉ ይመስል ቴንክ ሶ ማች። እኔ እናት በጣም አመሰግናለሁ። እሺ አሜን ብያለሁ። ይሁንልኝ፣ ይደረግልኝ፣ ይፈጸም። አቤት ሰላም። ሄሎ ሰላም ነው አሌክስ? ሰላም። እሺ እንኳን ደህና መጣሽ። አቤት። ይሰማል? ይሰማል።
እንኳን ደህና ቆየኝ። ምን እንታዘዝ? ግን ፈርቻለሁ ለማውራት ራሱ። ፈራሽ? አንተ መከታተል ከጀመርኩኝ እዛ የመጀመሪያ ስለሆነ እሺ አይዞሽ። አንተ መከታተል ከጀመርኩኝ ወር ምናምን ሆኖኛልና ስራ እየሰራሁ ሄርፎን አድርጌ ነው ሁሌ የማዳምጥ መከታተል እና አንድ ነገር ልትመክረኝ ፈልጌ ነበር። እሺ እንግዲህ ፍቅረኛ አለኝና ከተዋወቅን 2 አመት ሆኖናል። የተዋወቅነው እዛ ማለት ክፍለ ሀገር ነው ማለት ነው። እኔ ያለሁት አሁን አረብ ሀገር ነው ያለሁት። ከመጣው ገና አዲስ ነኝ፣ 2 ወር ይሆነኛል። እሺ መጀመሪያ ስንተዋወቅ እዛው እኔ አልፈለኩም ነበር። ከዛ በሂደት ነው የተዋወቅነው። ከዛ ተግባባን። ከዛ እሱም ወደ አበባ መጣ። እዛው ሀገር ቤት እያለው ስልክ ያው ነበር እዛው ሁኜ፣ እሱ ደግሞ አዲስ አበባ ነው ማለት ነው። እሺ እኔም ለመጀመር ወደ አዲስ አበባ መጣሁ። እዛው አመት ነው ማለት ነው አዲስ አበባ። ከዛ እሺ ወደ አረብ ሀገር ልመጣ ስል እሱ ደግሞ እንዳትሄጂ፣ ለኔ ለማን ትተሽ ልትሄጂ ነው? ለምን እንደዚህ ታደርጊያለሽ? እዚህ ለምን አብረን ሰርተን አንቀየርም? ችግር አለው ምናምን ሲለኝ እኔ ደግሞ እኔ የቤተሰብ ኃላፊነትም ስለብኝ ለቤተሰቦቼ ማገዝ አለብኝና አልችልም አልኩት ማለት ነው። ከዛ እንድቀር ማለት ነው አውቆ እንድቀር ስልክን ለቤተሰቤ ማገዝ አለብኝ አልኩት። ለቤተሰቤ ሄጄ አግዤ ለራሴ መቀየር አለብኝ። እዚህ አሁን ወጥቻለሁ፣ ከቤተሰቤ ተለይቻለሁኝ። መውጣት ያልቀረ የምለወጥበት ቦታ ሄጄ መስራት አለብኝ አልኩት ማለት ነው። ከዛ እሱ ደግሞ በቃ አይደለም ሲለኝ አይ አልፈልግም ካልክ በእኔ መንገድ አይሆንም፣ በአንቺ መንገድ አይሆንም ካልክ በቃ ይቅር፣ ምንም ማድረግ አልችልም እና ካልደገፍከኝ ምንም ማድረግ አልችልም፣ በቃ መለያየት እንችላለን ምናምን አልኩት ማለት ነው። ከዛ 3-4 ቀን ስልክ ተዘጋጋን። እሱም በቃ የፈለግሽው መሆን ትችያለሽ ምናምን ብሎኝ ስልክ ሲዘጋብኝ እኔ ደግሞ በቃ እንደዛ ከሆነ እኔም ልተው ምናምን ብዬ ወሰንኩኝ ማለት ነው። ከዛ ጓደኞቹ ጋር እየደወለ 4 ቀን ሙሉ ሲዘጋበት ስልክ ሲደውል ቴክስት ስልክ ዝም ስለው ጓደኞቹ ጋር እየደወለ ምን ሆና ነው ምናምን ይላል። ከዛ አለቃዬ ጋር አሰሬ ጋር ደውሎ ማለት ነው እዛው አዲስ አበባ ያለው አሰሬ ጋር ደውሎ ምን ሆና ነው ምን አርቂያት ነው እኔ እንደዚህ በይ እዛ መጥፎ ነው እንደፈለከው እንትን ማድረግ አይቻልም እና እንደዚህ ብቻ ባትሄድ ጥሩ ነው ብዬ ነው እንጂ እኔ ከሷ መለያየት ፈልጌ አይደለም ምናምን አለው ማለት ነው። ከዛ መጣ ሰፈር መጣ። በቃ ምንም ማድረግ አልችልም፣ ከመለያየት ከፈለግሽ በቃ ቶሎ ብለሽ ለመመለሽ አስቢ እንጂ ችግር የለውም፣ በቃ ምንም ማድረግ አልችልም እና ይቅርታ አድርግልኝ፣ እኔ ላንቺ ካንቺ ጋር መለያየት ፈልጌ አይደለም ምናምን አለ ማለት ነው። ከዛ እዚህ መጣው በቃ መጣው ተታረቅን፣ እዚህ መጣው ማለት ነው። ከመጣው በኋላ እዚህ በቃ አይገባኝም እንለያይ ይላል፣ እኔ እንዴት አልችለውም ምናምን ይለኛል፣ በቃ ያኮርፋል። ብቻ ግራ ገባኝ እና እዚህ ላይ እንድትመክረኝ ብዬ ነው። ምንድነው እንለያይ? ለምንድነው እንለያይ የሚልሽ? እንጃ ብቻ እኔ መጀመሪያ የምታስብ እስከ ስንት ጊዜ መስራት ትፈልጊያለሽ ምናምን ስለኝ ያሰብኩት ለቤተሰቦች አግዤ ያሰብኩት ቦታ ላይ ከደረስኩ በኋላ አብረን መሆን እንችላለን ምናምን ስለው እሱ ደግሞ በቃ እሺ 3 አመት በቂ ነው፣ 3 አመት ስሪና ቶሎ ብለሽ ተመለሺ፣ እኔም እዚህ ስራ ሰራለሁ፣ ከዛ አንቺ ለማስደሰት ሞክራለሁ ምናምን ይለኛል ማለት ነው። ከዛ እኔ ደግሞ
እሺ 3 ዓመት ምናምን ስለው በቃ መሀል ላይ ይቀየራል። በቃ አመመኝ ይላል፣ እንደዚህ ሆንኩ ይላል፣ ብቸኝነት ተሰማኝ ይላል። በቃ ሌላ ነገር እንትን ይለኛል ማለት ነው። ከዛ እኔ ደግሞ በቃ ግራ ይገባኛል። እንደዚህ ታመምኩ ምናምን ሲለኝ ይጨነቅ በቃ ማለት ይጨንቀኛል። ብር ልከሽለት ታውቂያለሽ? ኧረ አላውቅም፣ ገና አዲስ ነኝ። አይ ብር ስለ ብር ራሱ አንስቶ አያውቅም። ስሪና ቶሎ ብለሽ ለመመለስ ሞክሪ ነው የሚለኝ እንጂ ስለ ብር ራሱ አንስቶ አያውቅም። አሁን ስለ መጋባት ሲያስብ እሱ አሁን አንቺ ሊያስተዳድር የሚችልበትን ነገር አዘጋጅቷል። ስራ አለው፣ ስራ ይሰራል። አዎ ስራ ይሰራል። እና እኔ እንትን ያልኩት በቃ ማለት አንዳንዴ ሳምንት ደስተኛ ከሆነ ሳምንት ደግሞ እንትን እንላለን። በቃ ይቀያየራል እና ፈራለሁ። እኔ ደግሞ በቃ እንደዚህ ከምረበሽ እንደዚህ እንትን ከምል ይቅርብኝ ምናምን እያልኩ አስባለሁ። እሺ ሚዩት አድርጊና አዳምጪኝ። አሁን ይኸውልሽ እንዲህ ነው የሚቀጥለው። እሺ በርቀት ፍቅር፣ በርቀት ትዳር ምናምን ጤና የለም። እዚህ ውስጥ ፍቅረኛ ያላችሁ እስቲ በርቀት ዲስታንስ ሪሌሽንሽፕ ውስጥ ያላችሁ ማንም ሰላም የለውም። ሁሉም ብቻቸውን መንገድ ላይ እያወሩ የሚሄዱት። አንዳንዱ ሰንደል ሰክቶ የሚሄድ ሰው አለ፣ ሃይላንድ ይዞ ምናምን ብቻውን እያወራ። አንዳንዱ በቃ እንዲህ ነው። ሁሉም ጤና የላቸውም። የርቀት ፍቅር በሽታ ነው የምልሽ። ለዛ ነው ሚዩት አድርጊ፣ ድምፅ አለ ከጀርባሽ። ስለዚህ አንቺ አቋም ይኑርሽ። ስትሄጂ ትጋባላችሁ እኮ ችግር የለውም። ስራ ካለው ራሱን ቀይሮ ከጠበቀሽ እሱም ስራው ላይ ፎከስ ያርግ፣ አንቺም ስራሽ ላይ ፎከስ አርጊ። ህልም አለሽ አይደል? ልታሳኪ የመጣሽበት ግብ አለሽ። ግብሽ ላይ አተኩሪ። ይሄ መነጫነጩ ምናምን የሚጠበቅ ነገር ነው። ምክንያቱም ርቀት ላይ ያላችሁት ክፍተት አለ። ሰው ናፍቆት ራሱ ያነጫንጨዋል። አመመኝ ራሴን ወገቤ ምናምን የሚልሽ ይሄ ገና መምጣትሽ ስለሆነ የጥቂት ጊዜ ሰሞን እንትን ናቸው። ለምነሽ ሊሆን ይችላል የምታወሪው። ስለዚህ ስላላገባሽው ይህን ናት ህልም አለኝ ብለሽ የመጣሽው አይደል? ሰው ህልምሽ ላይ ያነጣጥሪ። አሁን ጉዳይሽ ምንድነው? ዋናው ግብሽ የመጣሽበት ጉዳይ ትኩረትሽ አይሰረቅ። በተቻለሽ መጠን ሰላም ለመፍጠርና በሰላማዊ መንገድ ነገሮችን ኮንቨርሴሽናችሁ ለማስኬድ መሞከር ነው። አይ ብሎ ብጥብጥ የሚያደርግሽ ከሆነ እንግዲህ እስክትሄጂ ድረስ ትኩረት ማድረግ ያለብሽ ስራሽ ላይ ይሆናል ማለት ነው። አለበለዚያ ጤና ነው የምታጭው። ዛሬ ትጨቃጨቃላችሁ፣ ነገ ሰላም ትሆናላችሁ። ነገ ክንፍ ብላችሁ ታወራላችሁ። ከዛ በሶስተኛው ቀን ደግሞ መቃብሬ ላይ አትቆም፣ መቃብሬ ላይ አልቆም። በቃ እንደዚሁ ቀንሽ እንደተበላሽ፣ እንደዚሁ ምሽትሽ እንደተበላሽ፣ እንደዚሁ ስራ ላይ ማተኮር እንዳቃተሽ። ለዛ ነው ሲንግሎች ሰላም አላችሁ አይደል? ሰላም አለን አይደል ጋይስ? የሲንግሎች አባል ሆኖ ብለው በምክንያት ነው። ስራቸው ላይ ብቻ ነው ሲንግሎች ትኩረታቸው። ጠዋት ተነስተው ራሱ እስቲ ቀጥሎ ምንድነው ፕላኔ፣ ጸሎት ላርግ ወይስ ስራዬን ልቀጥል፣ ስፖርት ልስራ ምናምን ደስ ብሏቸው ሪላክስ አድርገው። ካፕል የሆኑ ሰዎች ግን ገና ከእንቅልፋቸው ሲነሱ ስልካቸው ነው ቼክ የሚያደርጉት። ደህና ደርሽ ቤቢዬ የሚል ሜሴጅ ከገባላት ቀኗ ብርሃናማ ነው። ቤቢዬ ወይዬ ጉድ ሞርኒንግ ትለዋለች። ደህና ደርሽ ቤቢ ካላላት ወይ ቤብ እንዴት አደርክ ምናምን ካላለችው እንዴት አላለችኝ ይሄኔ ከአንዱ ጋር ድራ ነው፣ ይሄኔ ከአንዱ ጋር ነው፣ ደውልላታለሁ። ካላነሳች ደግሞ ቀኑ ተበላሸ። በቃ ማንም ሰው አያናግርም፣ ሲጣላ ነው የሚውለው። ይሄ ነው። ስለዚህ ምረጪ። ህይወት የምርጫ ጉዳይ ነው። እሺ እሺ፣ አመሰግናለሁ። እሺ ትስቃላችሁ አይደል? እውነቱን ሲነግሩት የኮረኮሩትን ያህል ይስቃል ይባላል። እውነት ሲነገራችሁ ኮረኮራችሁ አይደል? ሰረሰራችሁ። ምትስቂ በሙሉ እዚህ ውስጥ ያለሽ ነሽ። ቦይፍሬንድ አለሽ ምትስቂ በሙሉ። ወንድም ከሆንክ ገርል ፍሬንድ አለ። ገርል ቦይ ያላችሁ ሰዎች ቦይፍሬንድ ያላችሁ፣ ቦይ የሚለው ቃል ቦይ ከሚለው የመጣ ነው። እረፉ በቃ። ቦይ ይቅርባችሁ። ቦይ ገርልም ያለህ እንቆይ እሱን አብራራዋለሁ አንዴ። ጤና ይስጥልኝ። ሄሎ ተፈጠፈጠች ኮማ ክፍል ሽሮፑን ውሰጂ። ቀን ጠዋት ማታ ይወሰድሽ። የሰጠንሽን ሽሮፕ በአግባቡ ከምግብ በፊት በባዶ ሆድ ዋጪው። ደግሞ ዋጡ። እሺ የሚሰጠውን። ሄሎ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህልኝ። እንዴት ነህ አሌክስ?
እግዚአብሔር ይመስገን። ምን እንታዘዝ? መርፌ ፈልጌ ነው። መርፌ ከአንዳንድ ጉዳዩን የሚያስወጋ ነው የሚያስወጋ አይደለም የሚለውን መጀመሪያ እንስማ። ዝም ብለን አንወጋም እኮ እኛ። ኦኬ፣ በመጀመሪያ ቼክ ነው የምታደርጉት? ደም ላቦራቶሪ ክፍል ደምሽ ይመረመራል። ምክር ፈልጌ ነበረ። ማለት ኮንፊደንስ እንዴት ነው እኔ ኮንፊደንስ የማገኘው በራሴ ላይ ኮንፊደንስ እንድኖረኝ? ኮንፊደንስ የለኝም ብለሽ ነው የምታስቢው? አይ የለኝም ብዬ አላሰብም፣ ግን በመቶ አይደለም። ስለ ራስሽ ምንድን ነው የምታስቢው? ለምሳሌ ስለ ራሴ የማሰበው በትንሹም በትልቁም ቶሎ መናደድ፣ መጨናነቅ። ኮንፊደንስ እንዴት ነው ማዳብረው የሚለውን ጥያቄ ከምን መጣ ማለት ነው? ምን ገጥሞሽ ነው? ወይ ምን አይነት እሳቤ አይምሮሽ ውስጥ ኖሮ ነው? እሱን እንወቀዋ። አይ እንትን ነገር ገጥሞኝ ሳይሆን ኤቬን ስራ ቦታ ወይም በቤተሰብ መሀል ሊሆን ይችላል። ቶሎ እናደዳለሁ። ኤቬን ያልሰራሁትን ነገር እንድሰራ አድርጌ ነው ራሴ የማሰበው ማለት። you don't get my point። ያልሰራሁትን ነገር እንደሰራው ነው የምቆጥረው ማለት ነው እኮ አድርጌ ነው። ሰው አሁን ይሄን ነገር አንቺንስ ሲሰራሽው ካሉኝ ካልሰራውም ላይክ ዮኒ ፍራት አለ አይደለ? ያላጠፋሽውንም አጥፍተሻል ሲሉሽ ትቀበያለሽ። አዎ። ስለዚህ ኮንፊደንሲን እንዴት ነው ማሳድገው ነው ጥያቄ። እሺ ማደንዘዣ ውጓት ኦክሲጅን ምናምን ጉልኮስ አድርጉ። ሚዩት አድርጊና አዳምጪኝ። እሺ አዳምጪኝ። ይሄ ኮንፊደንስ ማለት ሁሉ ነገር ነው። በራስ መተማመን ማለት ሁሉ ነገር ነው። በራስ መተማመን ያለው ሁሉ ነገር አለው። በራስ መተማመኑን ያጣ ሁሉ ነገሩን ያጣ ነው። ገንዘቡን ያጣ ነው። ንብረቱን ያጣ ነው። ከሰዎች ጋር ያለውን ግንኙነት፣ ማህበራዊ ህይወቱን፣ ሁሉ ነገሩን ያጣ ነው። በራስ መተማመን በአጠቃላይ ሲጠቀለል ምንድን ነው? ሁሉ ነገር ነው። ኤቭሪቲንግ ነው። በራስ መተማመን እጅሽ ላይ ካለ ሁሉ ነገር ታመጫዋለሽ። ገንዘቡን ሰርተሽ ታመጫዋለሽ። ክብሩን፣ ዝናው፣ ከፍታውን፣ ቁንጅናሽ፣ ውበትሽ፣ ሁሉ ነገርሽ። በራስ መተማመንሽን ካጣሽ ግን ሁሉን ነገር ነው የምታጭው። ስለዚህ እንዴት ነው ማመጣው ማለት ወደ ውስጥሽ መመልከት ነው። ከውጭ ምንም ኤክስተርናል ነገር ምንም አትጠብቂ። ሰዎች እንዲያደንቁሽ አትጠብቂ። ሰዎች ጎበዝነሽ እንዲሉሽ አትጠብቂ። ሰዎች እንዲያለሽ እንዲሉሽ አትጠብቂ። አንቺ ራስሽ የምትመለከችበት መንገድ ነው ኮንፊደንስ ማለት። እሺ ባጭር ቋንቋ ይሄ ውስብስብ አታርጊ። ራስሽን እንዴት ነው የምታየው ነው። ሁልጊዜ እንደምላችሁ የሁልጊዜው ምሳሌ ደግመዋለሁ ቢሰረቻችሁ። አንበሳ የአራዊቶች ንጉሥ የሆነው በሜንታሊቲው ነው እንጂ በግዝፈቱ አይደለም፣ በፍጥነቱ አይደለም፣ ወይም በአስፈሪነቱ አለ። ምክንያቱም በአስፈሪነትም ብትይ በፍጥነትም ብትይ በግዝፈትም ብዙ እንስሳቶች አሉ። አሁን ዝሆን ግዙፍ ነው በግዝፈት። አሁን እንደዚህ አንበሳ እንደዚህ ቢደቁ ሰው ሟች ነው። ግን ምንድነው ሜንታሊቲያቸው ነው የሚለያየው። አንበሳ ዝሆንን ሲያየው ልበላው ነው ብሎ ነው የሚያስበው። ዝሆኑ ሲያይ አንበሳውን ሊበላይ ነው ብሎ ነው የሚያስበው። በሁለቱ መካከል ያለው ልዩነት የግዝፈት ሳይሆን አንበሳው ራሱ ጨርሷል አይምሮ ላይ ንጉስ ነኝ እኔ በይ ነኝ ሁሌ በላይ ነኝ ብሎ ጨርሷል። ባያቸው ቁጥር ቁርሴን አገኘው ነው የሚለው። ሌላው ደግሞ ልበላ ነው ብሎ የሚያስበው። ስለዚህ አንቺም በህይወት ውስጥ ከሰዎች ጋር ስትገናኝ ስትኖሪ በህይወት መንገድሽ ውስጥ ማን ነኝ ብለሽ ራስሽ የምታዩ ቆንጆ ነኝ፣ ጎበዝ ነኝ፣ ጠንካራ ነኝ፣ አሸናፊ ነኝ፣ ሁሉም ምርጥ ነገር ይገባኛል፣ ቆንጆ ነኝ ብለሽ ራስሽን ከተቀበልሽው ሌላውም ሰው ሲያይሽ ቆንጅናሽን ነው የሚያየው። ራስሽ ኦልሬዲ ተቀብለሽዋል። ግን ራሳችሁን ዝቅ እያደረጋችሁ፣ ራሳችሁን እየጠላችሁ፣ ራሳችሁን ከሰው በታች እያደረጋችሁ፣ ለራሳችሁ ያላችሁ አመለካከት የወረደ ሆኖ አልችልም ባይ ሆናችሁ ሰዎች ሲያዩዋችሁም ያንን የሚያዩት ገና ሲያዩዋችሁ ሳትናገሩ ራሱ ከፊዚካሊ ካካሄዳችሁ። ስለዚህ እንደ አንበሳ ነው መኖር ያለብሽ። ማንም ምንም እንደማያመጣ ነው የምነግርሽ። በህይወትሽ ውስጥ ሰው ከፍ ስትይ ያጨበጭብልሻል፣ ስትወድቂ ደግሞ በሏት ይብ የታባቷ ብሎ ድንጋይ ነው የሚወረውርብሽ። አለቀ። የወደቀ ዛፍ መቼም መጥረቢያ ይበዛበታል ነው ይባለዋል። ስለዚህ ቀና ብለሽ ደረትሽን ነፍተሽ እንዳንበሳ መኖር ነው የምታደርጊውን ነገር በሙሉ በራስ መተማመን
ማድረግ መቻል ማለት ነው። ሰዎች ይህን አድርገሻል ሲሉሽ ያላደረግሽውን ነገር አክሰፕት አታድርጊ። ኖ ማለት ልመንጂ። እምቢ ማለት ችግር ነው አንቺ ጋር ያለው። እምቢየው ማለት ልመንጂ። ሁሉ ነገር እሺ አይባልም። በራስ መተማመን እምቢ ከማለትም ይጀምራል። አየሽ፣ ሰዎች እንደፈለጉ ሊረግጡሽ ሲሞክሩ ወይ እንደፈለጉ ሊያደርጉ ሲፈልጉ አይ ይህ ትክክል አይደለም ማለት ስትጀምሪ ማሸነፍ የምትጀምሪ። ስለዚህ በራስ መተማመን እያደገ የሚመጣ ነገር ነው። ስለዚህ ከዛሬ ጀምረሽ ከቤትሽ ጀምሪ፣ ከራስሽ። ከዛ ጓደኞች ዙሪያ መንጸባረቅ ይጀምራል። ከዛ ማያውቁሽ ሰው የስራ ባልደረቦች ጋር መንጸባረቅ ይጀምራል። ከዛ እንደ ሀገር እንደ ዓለም መንጸባረቅ ይጀምራል። ከራስሽ ከቤት ነው የሚጀምረው። ተግባባ? አልተዋጠልሽም ወይስ ማወራረጃ? እሺ፣ በጣም አመሰግናለሁ። እሺ፣ በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም። አገኛችሁ? በቀላል አማርኛ እዚህ ውስጥ 1800 ሰዎች አላችሁ። 1800 ሰዎች ትወዱኛላችሁ ብዬ አላስብም፣ ወይም ይወዱኛል ብዬ ማሰቤ አይደለም። በራስ መተማመን 1800ዋችሁን ብትጠሉኝ ምንም አታመጡም። ቤት ኪራይን አትከፍሉልኝም፣ የወር አስቤዛዬን አትሸምቱልኝም፣ ከፀጉሬ ጸድገ ዘለላ ላይ ኢንች አትጨምሩ፣ ኢንች አትቀንሱ፣ ምሽቴን አታመሹ። የምታመሹት እናንተ አይደላችሁ፣ የምታነጉት እናንተ አይደላችሁ። ሰው ብትጠሉኝም ምንም አይፈይድም፣ ብትወዱኝም ምንም እድሜ አይጨምርም፣ ፋይዳ የለውም። እናንተ ሰው ጠላኝ ብላችሁ ነው ተስፋ የምትቆርጡት። እዚህ ውስጥ ብዙዎች አላችሁ። ሰው ራቀኝ፣ ብቸኛ ሆንኩ፣ ቤቱ ጨለመብኝ፣ ወደው ጠሉኝ፣ ቀርበው ራቁኝ ብላችሁ ገመድ ይዛችሁ ትሮጣላችሁ። የትራሴን ላጥፋ ማግድ ይሰጠዋል ቢጠላችሁ ሰው። ጤና ይስጥልኝ። ሰላም ወንድሜ፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። ሰላም ነው? ሰላም። እሺ፣ ምን እንታዘዝ? ኦኬ፣ ያው እኔም ትንሽ ማወያያችሁ ነገር አለና እስቲ ከእናንተ ደግሞ እንደ ሀሳብ ለመቀበል ነውና። እሺ፣ ድምፅሽን ግን ከፍ አድርጊው፣ ትንሽ ተዳክመሻል። ወረርሽኙ ነው መሰለኝ። አይዞሽ፣ ጠረግ አድርጊውና ድምፅሽን ብለሽ ንገረኝ እስቲ። ኦኬ፣ ፍቅረኛ ነበረኝና ኢትዮጵያ በነበርኩበት ሰዓት ለ4 ዓመት አብሬ ቆይቻለሁ። እንዴት ተዋወቃችሁ? ቴሌግራም። ጊዜ ርስተው ቴሌግራም ነው። ጊዜ ርስተው ድምፅሽ ተሰቃየሁብሽ እኮ የእኔ እናት። እስቲ ጮክ በይ፣ ጮክ አንዴ። ቴሌግራም ጎበዝ ልጅ። ቴሌግራም ቴሌግራምን በአቅሟ ለአቅመ ማስተዋወቅ ደረሰች። ጥሩ ነው። የዛሬ 4 ዓመት አካባቢ ኢትዮጵያ 4 ዓመት አብሬ ተቀመጥኩኝ። አሁን ወደዚህ ስመጣ ካልኩሎኝ ነበረ ወደ አረብ ሀገር አትሄጂም፣ አረብ ሀገር ደርሰሽ መተሽ። 4 ዓመት አብራችሁን የኖራችሁት በአንድ ቤት ውስጥ? አይ በፍቅር ነው። እሺ። እና አረብ ሀገር ደርሰሽ መተሽ ሚስት አትሆኝም ብሎ አረብ ሀገር እንዳልሄድ ከልክሎኝ ነበረ። ሚስት አትሆኝም? አዎ፣ አረብ ሀገር ደርሳ ሴት ስትመለስ ጸባዋ ይቀያየራል እና አረብ ሀገር ደርሰሽ ስትመጪ ሚስት ላትሆኚ ትችያለሽ እና ተጋብተን እንኖር ነበረ የሚለኝ ማለት ነው። እሺ። እኔ ደግሞ የደሃ ቤተሰብ ልጅ ስለሆንኩኝ መውጣት አለብኝ ብዬ ከሀገር ቤት ወጣሁኝ እና መጣሁኝ። ከእሱ ጋር ተጣልቼ ማለት ነው። መሄድ አለብኝ ብዬ በጉልበቴ መጣሁ። አሁን እዚህ ከመጣሁኝ በኋላ አሁን 2 ዓመት ከ8 ወር ምናምን ሆኖኛል። ኦልሞስት ወደ 3 ዓመት እየተጠጋሁኝ ነው ማለት ነው። እና ኢትዮጵያ እንድትመጪ እያለኝ ይጨቀጭቀኝ ነበረ 2 ዓመት አካባቢ ማለት 2 ዓመት ሰርቼ ወደ ኢትዮጵያ እንድትመጪ ብሎ ይጨቀጭቀኛል። ያው እዚህ ከመጣሁ በኋላ ታረቅን ማለት ነው።
ከዛ እኔም ሁለት ዓመት መጨመር ፈለኩኝ። እድሜ አሁን 38 ዓመት ሆኖኛል። ወደ 39 ነው የሚሄደው ማለት ነውና 2 ዓመት ጨምሬ 4 ዓመት ሰርቼ ልምጣ አልኩት ማለት ነውና እሱ በዚህ ሀሳብ አልተስማማም። 2 ዓመት የሚጨምሪ ከሆነ ያው የመጨረሻ መለያችን ይሆናል ብሎኝ ነበረ። ከዛ አሁን ላይ ደግሞ እኔ ሰዎቹን በቃ መሄድ አለብኝ። ምክንያቱም አንደኛ እድሜም ሄዷል። ሴሊ 30 ዓመት ከሙላት ትንሽ አስቸጋሪ ነው ትዳር ለማዝ እና ከባድ ነው። ምን አሰብኩኝ በቃ 39 ነው እንዲህ አልኩት። ይቅርታ ችግር የለውም እሱ አይ ከስር ቴክስት ነው ያየሁትና 29 ነው ሶሪ። እሺ 38 ዓመቴ ነው። ያው ጥምቀት ላይ ነው 39 ዓመት የሚይዘው። የእድሜ ነገር በቃ የእድሜ ነገር ሴቶች ጋር ከባድ ነው። እሺ እኔ 38 አልመስልም 21 ብልም ታምነኛለህ። በእርግጥ እውነቱን ለመናገር አክል ነው። እሺ እና አሁን ላይ ምን አይነት ሀሳብ አመጣ? ኢትዮጵያ ላይ ኑሮ በጣም ተወዷል እና አንቺም ስሪ እኔም ወደ አረብ ሀገር ልምጣ የሚል ሀሳብ አመጣ። እኔ ደግሞ ወደ ኢትዮጵያ ለመሄድ ተዘጋጅቻለሁ። አሁን ከትንሽ ጊዜ በኋላ ቢያንስ 2 ወር ወይ እንደዛ ቢፈጅብኝ ነውና መጣለሁ። በቃ መጥቼ ትዳር ይዘን አንድ ላይ እንኖራለን ብዬ እንትን ስል እሱ ፓስፖርት አወጣ ወደ አረብ ሀገር ለመምጣት ማለት ነው። ዱባይ መምጣት አለብኝ አለ። እኔም ደግሞ በተገላብጦሽ ዱባይ ደረሰ ወንድ ለትዳር አይሆንም ባይለኝ። ይቅርታ እንደዚህ ጀጅ ማድረጋችሁ ጄኔራላይዝ አታርጊው። ለምን እንዳልኩ ልንገርህ፣ አዳምጠኝ። ለምን እንዳልኩኝ ዱባይ ደርሶ ባል አይሆንም ማለት ከና አይሆንም አይደለም፣ አይመለስም ወደ ኢትዮጵያ ተመልሶ ትዳር ይዞ አይቀመጥም። 1 2 ደግሞ ዱባይ ውስጥ ተቀምጦ አብረን እንሆናለን የሚል ነገር ዘበት ነው። በዚህ እሱ ወይና 1200 ወይና 1500 ትልቁ ቢቀጠር ነው ዱባይ ላይ መጥቶ ለዛ የቤት ኪራይ አለ፣ ብዙ ነገር አለ። እሱ ወንድ ልጅ ነው፣ የፈለገውን አክል መቀመጥ ይችላል። እኔ ደግሞ እንደነገርኩህ እድሜ እየሄደብኝ ነው፣ ማግባት መውለድ አለብኝ አይደል እንዴ? እና እሱ እንደዛ ሲል አይ አንተም ዱባይ መጥተህ ባል አትሆነኝም፣ ባል መሆን የምትችለው ኢትዮጵያ ተቀምጠክ ነው። ምክንያቱም እዚህ ከመጣክ በኋላ ቶሎ አንድ ላይ ላንሆን እንችላለን። እዛው ጠብቀኝ፣ አንተም ስራ እኔም ልስራና ቤት ሽምግልና እንላክ፣ ከዛ በኋላ አንድ ላይ እንሆናለን በሚል ተነጋገር። እሱ ደግሞ ምንድነው የሚለው? ነይና አንቺ ነይና ሽማግሌ ልላክ፣ ቀለበትም ላርግልሽ፣ 80 እንፈራረም፣ የ80 ወረቀታችን ይዘን አንቺም ትመለሻለሽ፣ እኔ መመለስና ህጋዊ ሚስት ስለሆንሽ እዛ እንኳን ቢሄድ የሚወስደኝ ደላላ ዘመድ ስለሆነ ቶሎ ቢያንስ እስከ 3000 የሚሆን ደሞዝ አክል ብቀጠር የቤት ኪራይ እየተጋገዝ ከፍለን አንድ ላይ ትዳር ይዘን እዛው እንኳን ብታረግጂ እንኳን ወደ ኢትዮጵያ ተመልሰሽ ልጅ መውለድ እንችላለን። ይሄ የሱ ሀሳብ ነው። እኔ ደግሞ ዱባይ እየኖርኩባት ስለሆነ ያለው ነገር ሁሉ ግልጽ ነው። እየኖርኩባት ነው። በጣም ይቸግራል ለወንድ ልጅ። እንደውም ሴቶች ምንም የለብንም። መዳም ቤት ተቀምጠሽ ሽሮ አለቀ በርበሬ ያለቀ ያሌለበት ቤት ነው ያለ ነው። ተከራይተህ ስትቀመጥ ደግሞ በጣም ብዙ ፕሮሰስ አለው። ኦልሞስት እኔና እሱ ወደ 7 ዓመት ሆኖናል አሁን በፍቅር እዚህ ከመጣሁ እዛ 4 ዓመት አሁን 3 ዓመት ሊሞላኝ ነው። እና በምንድን ነው አሁን መጨረሻ የተነጋገርነው? እኔም አልቀርም ይላል። እኔ ደግሞ አንተ ዱባይ ከመጣክ መቼም ባልና ሚስቶች አንሆንም በሚል ነውና ይሄን ነገር በዚህ ነው እየተጨቃጨቅን ያለ ነው። ምን ትመክረኛለህ? ሴት ልጅ ነኝና መውለጃ ሰዓትም ሲያልፍ ጥሩ አይደለም። ልጅ ማጣት አለ። ብር ከተገኘ በኋላ ልጅ ማጣት ይመጣል እና ትንሽ ግራ ገባኝ። 7 ዓመት ሙሉ አብሬ ሁኜም ከሱ መለየትም ከባድ ነው። እኔ ደግሞ ያው ትልቁ ፖይንት ምንድነው? ልጅ ነው። በቃ ልጅ መውለድ በጣም እፈልጋለሁ። 38 ዓመትሽ ነው? በቃ 39 በለው። አሁን ጥምቀት ላይ 39 ጥር 12 ነው 39 ሞላው። እሺ ሚዩት አድርጊና አዳምጪኝ። አንደኛ ነገር ይሄ አንድ ላይ ወንዶችን አንድ ሙቀጫ ውስጥ ወቅታችሁ የምትከቱትን ነገር አቁሙ። እሺ ብዙዎቻችሁ ዱባይ ያለ እዚህ ሀገር ያለ ወንድ እንደዚህ አይሆንም፣ ለእንደዚህ አይሆንም
እንደዚህ ጄኔራላይዝ አይደረግም ጋይስ። እንደዚህ ለማውራት በጣም ጥናት አድርጋችሁ በጣም ምን ያህሉን አውቃችኋል፣ ምን ያህሉን ሰው ታውቁታላችሁ ጥያቄ ይመጣል። ገብቷችኋል? ስለ አንድ ሰው ብቻ ነው ማውራት ያለባቸው። አሁን አንቺ ስለ ፍቅረኛ ብቻ አሌክስ፣ አንዴ ላቋርጥ፣ አታነካካኝ ከወንዶቹ ጋር ለማውራት የፈለኩትን አንዴ ግልጽ ላድርግ። ኖ አይደለም፣ ለማውራት የፈለኩትን ግልጽ ላድርግ። ታወሪያለሽ፣ ችግር የለውም። አሁን ሚዩት አድርጊ። ማደንዘዣ ተወቅተሽ እየቀደደን የምትነቁት ጉድ እኮ ነው የሚገርመኝ። አድርጊ ጉጓት አስቸጋሪ እኮ ነው የዘንድሮ ማደንዘዣ። ምኑም ነው የማይሰራው። ከምንድን ነው የሚሰራው ማደንዘዣው? ራሱ ከበሽታው ነው እንደሚሰራው። እሺ የኔናት፣ አይ ለአንቺ ብቻ አይደለም። ብዙ ጊዜ ወንዶች ምናምን ብለው ስለሚናገሩ ሴቶች አትበሉ። በቃ ወንዶችም ሴቶች እያላችሁ ጄኔራላይዝ አታርጉ። የሆነ ማውራት የፈለግነው ጉዳይ ካለ ስለ አንድ ፐርፐዝሊ ስለ አንድ ጉዳይ ስፔሲፊክ አድርገን ነው ማውራት ያለብን። ልክ አይደለም ነው። ከዛ ውጪ አንቺ ይህን ሁሉ ዓመት 7 ዓመት የኔናት 7 ዓመት ምንድን ነው? ዶክተርነት ትምህርት ነው ዩኒቨርሲቲ 7 ዓመት ምናምን ማሬ ሆዴ አንጀቴ ደኛ ሆይ ተነሳ ሆይ በላ ሆይ ጠጣ ሆይ ፍቅሬ ሆዴ ምና እየተባባላችሁ ኝኝኝኝ ያለ 7 ዓመት ጉዞ በጣም አድካሚ ነው የኔ እናት። ምክንያቱም እስካሁን ትዳር መስረታችሁ ልጆች ወልዳችሁ ህይወት መቀጠል ነበረባችሁ። ምክንያቱም አንቺ 38 ዓመትሽ ነው እና አጠፋሽ ልጅ ፈልጌ ነው ጊዜሽን አባከናችሁት። ኤኒዌይስ ሁለታችሁም ጊዜው ምክንያቱም ገንዘቡን አግኝተሽዋል እኮ አሁን ሰርተሽ። ልብ በይ ግን ጊዜ ወደኋላ የምትመልሽው ነገር አይደለም። በጊዜሽ ምንም ነገር ማድረግ ካልቻልሽ ጊዜ እንደ እንትን በሪሞት ኮንትሮል ወደኋላ ጎትተሽ ቆይልኝ ያዛርገው ምናምን የምትይው አይደለም። ካለፈ አለፈ ነው። አንዳንድ ነገሮች በሰዓታችሁ አድርጉት። ለወንድ ኦኬ ችግር ላይኖር ይችላል። በ40 ዓመቱም ሊያገባ ይችላል። ለሴት ግን በጣም ቬሪ ኢምፖርታንት ነገር ምንድነው? ታይምሽን መጠቀም ታይሚንግ መሆን አለበት። ስለዚህ አሁን እንደገና ወደ ስደት መታችሁ እዚህ መጃጃሉ ምናምን ቀርቶ ይህንን ሀሳብ ልምጣና እንነጋገርበታለን። በይው አሁን አትጨቃጨቅ። ኤኒዌይስ ራትሽን ነው የምታደክሚው። በተጨቃጨቅሽ ቁጥር ችግር ነው የምትፈጥሪው። ሶ ሂጂ ስመጣ እናወራበታለን ብለሽ ኦኬ እሺ ስመጣ እንነጋገራለን ብለሽ ሂጂ። ከዛ ቁጭ ብላችሁ ይህንም በጠረጴዛ ዙሪያ ተነጋገሩበት። በጭራሽ ወደዚህ ስለመምጣት እንዳታስቡ። ሁለታችሁ ሰርተሻል አይደል? ደክመሻል። ሁሉ ጊዜሽ ተቃጥሏል አይደል? እሱን ጊዜሽን አባክኖ እንደገና ወደ ስደት መተሽ አንቺም እየሰራሽ የተለያየ ቦታ እየኖራችሁ አይሆንም። አንድ ጣራ ውስጥ አንድ ጎጆ ውስጥ ትዳር መስረታችሁ ኑሮ። ይሄ አንቺ ፈቃድ ነው የሚሆነው። ልብ በይ። የእግዚአብሔር ፈቃድ ምን እንደሆነ ግን አታውቂም። ይህንን ነው እንድታሰምሪበት የምፈልገው እኔ። 7 ዓመት ቆይተሻል። ፍቅረኛሽ ነው። ይሄ ሁሉ ጊዜ ተቃጥሏል። ሄደሽ ስለመጋባት ነው የምታስቢው። እሱም እንደዛው። የእግዚአብሔር ፈቃድ ምን እንደሆነ አታውቂም። ስለዚህ ፈቃዱንም ጠይቂ፣ ጸሎት አድርጊ ማለት ነው። በምታምኚው እምነት በጣም ኢምፖርታንቱ ነገር ያ ነው። ፈጣሪ እጁን እንዲያስገባ ህይወታችሁ ውስጥ ማለት ነው። ጸሎት አድርጊ። ከዛ ውጪ ገና አላገባሽም ሰው ስትሄጂ ማንኛውም ነገር ተፈጥሮ ምናልባት የአንቺ የህይወት አጋር እሱ ላይሆን ይችላል። እሱን የሚወስነው ፈጣሪ ነው እያልኩሽ ነው። ግን እንደ ሀሳብ ፍቅር ውስጥ ስለሆነ ያላችሁት ሄደሽ በጠረጴዛ ዙሪያ አድቫንቴጁን ዲስአድቫንቴጁን ብትሄዱ ባትሄዱ ልዩነቱን መሆን ያለበት ቁጭ ብላችሁ ዲስከስ በማድረግ በመነጋገር በጠረጴዛ ዙሪያ ልታስተካክሉ ትችላላችሁ። የጋራ ዲሲዥን ስለሆነ ግን መምጣቱ ምንም ትክክል አይደለም። ትክክል አይደለም። እመኝ እዛው እየሰራችሁ መኖር ነው። ቶሎ ብለሽ አሁን መንታውን ምናምን ውለጂ። 40 ሳትገቢ 40 ደግሞ ከገባችሁ እንዴት ነው ነገሩ? 40 ነው 45 ችግር የሚፈጠረው? ሴቶች እዚህ ላይ ሀሳብ ስጡበት። ተግባባል? ፌንት አደረገች እንዴ? ይሰማል? አይ የሰሙኝ ነው። አሁን አውሪ። ይቅርታ ቅድም ይኸውልሽ ሀሳቡ እንዳይጓተት ነው ትኩረት እንድታደርጊ ብዬ ነው። ምንድነው ማለት የፈለግሽው የነበረው? ኦኬ ለማለት የፈለግኩት እሱ እዚህ ሆኖ ባል አይሆነኝም ለማለት የፈለግኩት እዚህ ከመጣ ቢያንስ ባል ለመሆን ከ7 ዓመት በላይ መስራት አለበት እዚህ ዱባይ ላይ ማለት ነው። ራሱን መቻል አለበት ማለት ነው። ብር መያዝ አለበት። ገባክ? ትላንት መጥቶ 2 ዓመት ብሰራ ቢያንስ ዛሬ 520 ሺህ ብር የተጠየቅኩት አለ። 520 ሺህ ብር ከፍሎ መጥቶ ከዛ
ያ 520 ሺህ ብር በ2 ዓመት ወይም ዓመት ከምናምን ውስጥ ነው ከፍሎ የሚጨርሰው። ያባል በብድር ነው የሚመጣው። ዘመድ አለው እዚህ፣ ግማሹን ከፍዬ መጥቼ ግማሹን ደግሞ እዛ ሰርቼ ልከፍል ከደላላው ጋር ተነጋግሬ ያለው የቅርብ ሰው ነው ደላላው አለ። እና ያ ብር ለመከፈል ቢያንስ እሱም ከኪሱ አውጥቶ ቢመጣ ያን ዋናው ብር ለመመለስ በትንሹ ከ1 ዓመት በላይ መስራት አለበት። 2 ዓመት በለው፣ ምክንያቱም ውጭ ላይ ፕሮሰስ ብዙ ወጪ ስለሚያወጣ 2 ዓመት በለው። 2 ዓመት ሰራ ዓመት ደግሞ ከ2 ዓመት በኋላ 2 ዓመት እንኳን ቢሰራ አይጠቅምም ብሩ። እኔም 2 ዓመት ሰርቼ ብዙም ስላላስኩኝ ማለት ነው ትንሽ ብር ነው የሚሆነው። እንደ ብሩ ቢበዛ ምንም አይሰራም። ኢትዮጵያ ላይ ሄዶ የብር ብዛት አይደለም አሁን ላይ ኢትዮጵያ ላይ ሁሉ ነገር ውድ ነው። በ50 ሳንቲም ፔስታል የ5000 ብር ዕቃ ነው ይዘህ የምትገባበት ገበያ ብትወጣበት ማለት ነው። እና 2 ዓመት ቢሰራ አይገባም ወደ ኢትዮጵያ። 4 ዓመት ቢሰራ 5ኛ እና 6ኛ ዓመት እንትን ይላል። እኔ በዛን ሰዓት 40 ምናምን ዓመት ይሆነኛል ሂሳብ ሰራሁኝ እኔ ቁጭ ብዬ ማለት ነው። እሱ ደግሞ ቀለል አድርጎት ምንድን ነው የሚለው እንደመጣሁኝ የእሱንም ወጪ እንትሳልል ቤተሰብ ስለሆነ አስቸኳይም ስላልሆነ የእሱ ደህና ስራ ያስገባኛል። ቀጥታ እኔና አንቺ ትዳር ይዘን እንቀመጣለን። 80ያችን ከዚህ ይዘን ስለምንሄድ ህጋዊ ባልና ሚስት ነን እዛም ብንሄድ እና እኔ በጭራሽ አንገቴን ለቢላ ዱባይን ሳላየት ብሏል። እኔ ደግሞ በጭራሽ በእድሜ መቀለድ አልፈልግም። ብር ባገኝ ነገ ልጅ ላጣ እችላለሁ። እና እናንተ አሁን ይኸውልሽ አየር ላይ ነው የተላለፋችሁት። አንቺ ነይ እንጋባ ቲጂ ሲልሽ አንገቴን በቢላ አስገባ እንጂ ብለሽ ዘራፍ ብለሽ መጣሽ። ከዛ አሁን ደግሞ እንጋባ ትዳርን ያስቲ ደግሞ እሱ ደግሞ ዱባይ መሄድ አለብኝ አንገቴ ላይ ቢላ። ይሄ ምን ይባላል አሁን ጋይስ? ምንድነው? አልተግባብቶም ነው አልተገናኝቶም ነው የሚባለው። ለማንኛውም ይኸውልሽ እዚህ ብትመጡ ወንድ ልጅ እዚህ መጥቶ ሲኦል ተከሽኖ ማለት ነው ለወንድ ልጅ። እኔ ልንገርሽ፣ እኔ የምኖረው ዱባይ ነው። ገብቶሻል? 7 ዓመት ምናምን ኖሬበታል። ሪያሊቲውን ነው የምነግርሽ። መጥቶ ገና ሰርቶ ገንዘብ ከፍሎ ዳውን ከፍሎ ምናምን ጭራሽ ይረሳሻል። የኔ እናት ኑሮ ራሱ ሲያቃጥለው ሲለበልበው ማለት ነው። ገብቶሻል? እንዳታስቢው ምልሽ ለዛ ነው። እዛ ሆናችሁ ኑሩ። እሺ እሱን ደግሞ ስትሄጂ ነው የምታወሩት። አሁን እንዳታወሪ። አሁን ጉንጭ ማልፋት ነው የኔ እናት። ትግል ጨርሻለሁ። በቃ ጨርሻለሁ እኮ ከሱ ጋር በቃ ያው ምክር ካንተ የዚህን ያክል ለመስማት ፈልጌ ነው እንጂ ዘግተናል። በቃ እመጣለሁ ብሏል። አንተም የራስህን ህይወት ትቀጥላለህ፣ እኔም የራሴን ህይወት እቀጥላለሁ። ቆይ እንዴ ወዴት ነው እናቱ? ሂጂና አውሩበት። የምን ቆርጦ መጣል ነው? ተረጋጊ። እሺ 38 ነሽ አሁን ነገሮችን እንትን እያልሽ ተስፋ ቆርጠሽ በአንዴ ሄዳችሁ በመነጋገር ነው። እሺ ተሰቱታላችሁ። እሺ እንደዛ አድርጊ። እሺ አመሰግናለሁ። እሺ ጨርሰናል። የሰው ልጅ በቃ ህይወት እንደዚህ ነው። ተቃራኒ እሷ አትጂ ነኝ እንጋባ ሲላት እምብዬው እሄዳለሁ። መውለድ ግን ስንት ላይ ነው ችግር የሚፈጠረው? ሴቶች አሁን እሷ 38 ናትና የ2 ዓመት ጊዜ ብቻ ነው ያላት ነው መሰለኝ። 40 ይሆነኛል ያበቃልኛል እያለች ያለችው ምን አለውን ለመውለድ 3 ወር ባረገው ምናምን የምትሉ ይመስለኛል ሴቶች። 9 ወር ባልሆነ 3 ወር አድርጎት በቃ በ3 ወር ቶሎ በ9 ወር 3 ልጅ በአንዴ ላጥ ምትሉ ይመስለኛል። ጊዜው ራሱ 9 ወር ፌር አይደለም ብላችሁ ከፈጣሪ ጋር የምትጋጩ ይመስለኛል። ለማንኛውም ጊዜያችሁን ተጠቀሙበት ጋይስ። ለሴቶች ነው ይሄ፣ ወንዶች ችግር የለባቸውም ይባላል ለካፕሎች። እሺ ስለዚህ 90 ቢሆነው ወንድ ልጅ ሹገር ዳዲ የሚሆናል አባባ ስኳሪ የሚሆናል ምናምን ይላሉ። እኔ አላልኩም። እኔ ጥሩ ሰው ነኝ ባይዘይ። እኔ እንደዚህ ነገር አይወጣኝም። ገና ልጅ ነኝ ደግሞ ከ18 ዓመት በታችም ስለሆንኩ ብዙ አላውቅም ሲሉ ሰምቼ ሹገር ዳዲ ነው የሚሆነው። ሴቶች ግን ታይማችሁን ተጠቀሙበት ጋይስ። ይሄ ማለት ደግሞ በ20 ዓመትሽና በ18 ዓመትሽ ሄደሽ ትዳር ውስጥ ግቢ ሳይሆን ባላንስ አድርጉት። በቃ 25 26 እስከ 30 ውስጥ ምናምን ማቹርድ ናችሁ ብትገቡ ትዳር ውስጥ ኢትስ ኦኬ አሪፍ ነው ተብሎ ይጠበቃል። ስለዚህ ጊዜያችሁን ተጠቀሙበት። እሺ ኤኒዌይስ ጥሩ ቆይታ ነበረን ጋይስ። እንደተዝናናችሁ ማለት ቢከብድም ግን እንደተዝናናችሁ ተስፋ አደርጋለሁ። እኔ ልማር ነው የምመጣው። ባይዘ ልክ እንደ ባዶ ብርጭቆ ነው የምመጣው እዚህ ስመጣ። ባዶ ብርጭቆ ናችሁ ስትመጡ ይሞላል ውስጣችሁ።
ሙሉ ነኝ ብላችሁ ካሰባችሁ ግን ሞልቶ ይፈሳል። ስለዚህ አውቃለሁ ብላችሁ አትምጡ እዚህ ምንም እንደማታውቁ ለመማር። ሁሉም ሰው እኩል ነው። ከሁሉም ሰው ብዙ ነገር ታገኛላችሁ። ሰው የተከበረ ነው ከእያንዳንዱ ሰው። ለዛ ነው የሚገቡትን ሰዎች እያንዳንዳቸውን ሪስፔክት አድርጌ የማዳምጠው። እያንዳንዱ ሰው ውስጥ የከበረ ነገር አለ። ገብቷቸዋል። የሚናቅ ሰው የለም። እያንዳንዱ ፐርሰን ምንም ይሁን ምን አዲስ ነገር ነው የምትማሩት ከዛ ሰው። የሆነ ዩኒክ የሆነ ነገር አለው። ተመሳሳይ ብንሆን እኮ ምድር ላይ ያለን ሰዎች በሙሉ ያስጠላል ህይወት አይደል? እንደ ቆዳ ቀለማችን እንደ ኑሯችን ህይወታችንም የተለያየ። ከተለያየ ሰው የተለያየ ነገር ነው የምትወስዱት እና ብልህ ሁኑ። እዚህ ስትገቡ መሳቁ መጫወቱ እንዳለ ሆኖ ግን ምን አገኘው 2 ሰዓት ተኩል ቁጭ ብዬ ታይሜን ሉዝ አደረኩ ወይስ አዲስ ነገር አግኝቻለሁ የሚለውን ጠይቁ ከዚህ ስትወጡ። ሀድራዬ ቴንክ ዩ ሶ ማች እና እወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። የተለያየ ዓለም ላይ ሆናችሁ በስራ በረፍት ተኝታችሁ እንቅልፋችሁ የተነሳችሁ ጉዞ መንገድ ላይ የትም ቦታ ሆናችሁ ነው እየሰማችሁ የነበረው። ኑ እሺ፣ ከፍቶኛል የምትሉ ሰዎች፣ ብቸኛ ነኝ፣ መተንፈስ ፈልጋለሁ፣ ማውራት ፈልጋለሁ፣ አዳማጭ ፈልጋለሁ ብላችሁ የምታስቡ ሰዎች ኑ፣ እሺ፣ አዳምጣችኋለሁ። 2 ሰዓት ተኩላችን ጨርሰናል። ነገ በተመሳሳይ ሰዓት እንገናኛለን። እስቲ ለምርቃቱ ከመውጣት በፊት ሁሌ አሚን በሉ እሺ። እኔ ምርቃት ይደርሳል። በሄዳችሁበት የሰው ፍቅር ይስጣችሁ። የትም የትም ከልጅ እስከ አዋቂ ውደዳችሁ። ያያችሁ በሙሉ የምትነኩት የነካችሁት የሰራችሁት እናንተ የገባችሁበት ሁሉ ወርቅ ይሁን፣ ይለምልም፣ ሲሳይ በረከት ብቻ ይሁን። ከህይወታችሁ ውስጥ ሀዘኑን ያርቅላችሁ። ደግ ደግ ብቻ ወደ ህይወታችሁ ይምጣ። ሁሌ ሳቁ፣ አይጉደልባችሁ። ሁሌ ሙሉ ይሁንላችሁ። ያላሰባችሁትን ሲሳይ ፈጣሪ ይስጣችሁ። ድንገት ሰርፕራይዝ ያርጋችሁ። ቆጥራችሁ ማትጨርሱትን በረከት መትረፍረፍ በሙሉ በህይወታችሁ ውስጥ ይስጣችሁ። አሜን።